ሰላም አለይኩም ወራህመቱላሂ ወበረካቱህ። ተከበራችሁ ብራኝ ጀማ ፈርኒቸር ቤተሰብ እንደናችሁ ናችሁ እያላችሁ በሰላም ይችላል። ዛሬ ማሳያችሁ ይሄንን ጽድት ያለ ባለ 7 ሰው መቀመጫ ሶፋን ማሳያችሁ። ያው ካሜራውን አዙሬ የማሳያችሁ ይሆናል እና ቤተሰብ ያው ይሄ ባለ 7 ሰው መቀመጫ ነው። ያው ከነ ዋጋው ማሳያችሁ ይሆናል ማለት ነው። ያው ካሜራማኑ እንደምታያላችሁ እዚህ ጋር እኔ ማሳያችሁ እያነሳው ምናምን አላነሳያችሁም። ይሄኛው መነሳት ይችላል። ይሄ የፓርት መነሳት ይችላል ማለት ነው። ልብሱ መቀየር ይችላል። እንዲሁም ሲቆሽ መታጠብ ይችላል። አሁን ይሄኛው ባለ አንድ ሰው መቀመጫ ነው። ቀጣይ ያለውም እንደዛው ባለ አንድ ነው። ይሄኛው ባለ ሁለት ነው። እዚህ መሃል ላይ ኮርነር አለ። ይሄ ባለ ሁለት እናንተ ከፈለጋችሁ ባለ 9 ማድረግ ትችላላችሁ። ቤታችሁ ሰፊ ከሆነ ባለ 9 ማድረግ ትችላላችሁ ማለት ነው። ያው በትዕዛዝ ሶፋ ነው። መጅልስ ደግሞ ያው መሬት ላይ ዝቅ የሚለው ማለት ነው። ይሄኛው አሁን ለጣውላ ነው የሚሰራው። መንጽር ጣውላ፣ ይሄኛው ፓርት ጣውላ ነው። ከስር ደግሞ ያው እግር አለው ማለት ነው። ይሄኛው እግር አለው፣ ጠንካራ ነው እና አስተማማኝ ነው። እና ይሄን ይመስላል። እንደምታዩት የጨርቁ ምርጫ በእናንተ በፈለጋችሁት የጨርቅ አማራጭ እንሰራለን ማለት ነው። ይሄ ከስተመራችን ምርጫ ነው። ያው ከዚህ በፊትም የሰራናቸው አሉ የጨርቅ ከለሮች ገብታችሁ ማየት ትችላላችሁ። ያው ለማዘዝ ከፈለጋችሁ ስልካችን እዚህ ባነሩ ላይ ያለ 0945834333 ኢሞ፣ ቴሌግራም፣ ዋትስአፕ ላይ ይሰራል ማለት ነው። እኛው ደግሞ ቴብል ነው። ቴብሉ በለበሱ የሚለፍ የተሰራ ነው። ይሄኛው ለቁም ሳጥንና ኪችን የምንጠቀመው ማቴሪያል ነው ማለት ነው። ውሃ የማይገባበት ለበሱ የሚባለው ነው። ከለር አለው በተለያየ አሁን ይሄ ጥቁር በነጭ ነው። በሌላ አይነት አማራጭ አለ። Başa